ሰላም እንዴት ናችሁ? ሰላም ነው ጋይስ፣ ደህና ናችሁ? አለን። ያው ከብዙ ጊዜ በኋላ ወደ ቪዲዮ ተመልሻለሁ። ቪዲዮ ዛሬ እስቲ በማታ በቻምፒዮንስ ሊግ ጨዋታ አንዳንድ ነገር ልልቀቅ ብዬ ከብዙ ጊዜ በኋላ ነው የመጣሁት። ያው ከመጀመራችሁ በፊት ሼር፣ ኮፒ ሊንክ አድርጉ አድርጋችሁት እና ምን ለማለት ፈልጌ ነው፣ ማታ የአውሮፓ ቻምፒዮንስ ሊግ ጨዋታ ኒውካስትል ከባርሴሎና አንዳቻ ተለያይተዋል። ኒውካስትል አሸንፍ ያለው ሲል በመጨረሻ ደቂቃ ላይ አቻ አንድ ጎል ገብቶባቸው በፔናልቲ አቻ ተለያይተዋል። ግን የገረመኝ እሱን አይደለም፣ ማታ የኒውካስትል ያጨዋወት መንገድ በጣም ይገርም ነበረ። በነገራችን ላይ መሀሉ ላይ በጣም በጉልበትም ይሁን በምን ተጭነው እየተጫወቱ ነበረ። ኒውካስትሎች ባርሳ ኳስ ለመያዝ ቢሞክርም ግን እንደፈለገ ኮምፈርተብል ሆኖ እንዲጫወት አላረጉትም። ምክንያቱም ኒውካስትልን በጣም ጠንከር ያለ ጉልበት የተሞላበት ጨዋታ እየተጫወተ ነበርና፣ ግን ከማታው ጨዋታ በጣም የገረመኝ ነገር ማለት ነው ይሄ ልጅ ነው። ምን አይነት ተጫዋች ነው! ምን አይነት ተጫዋች ነው! በጣም የሚገርም ተጫዋች ማለት ፔድሪ ነው። ኧረ ቢስሚላ እኔ በሁሉም ሊግ ማለት ይቻላል ባርሴሎና በሚድፊልደር አይበለጥም እና በሚድፊልደር ያለመበለጡ መንስኤው ፔድሪ ነው። ትንሽ ቅንጣት አክል አያስብም። ቅንጣት አክል ለምን 6-7 ተጫዋች አይኖሩም? ኮንትሮሉ ኳስ በነዛ ውስጥ እንዴት ኮንትሮል አድርጎ ሊወጣ እንደሚችል ኳስ ወደፊት የሚያስቀጥልበት መንገድ ምን አይነት ተጫዋች ነው! ግን እኔ የምሬን ነው የምላችሁ ይሄ ልጅ በቃ ምን አይነት ተጫዋች እንደሆነ ለወደፊት በጣም የሚገርም አሉ ከሚባሉ ሚድፊልደሮች ዋነኛው እሱ ነው። እኔ ለአርሰናል ቢጫወት ማለት ለአርሰናል ቢኖረው ብዬ የምመኘው አይነት ተጫዋች ማለት ፔድሪ ነው። የሚገርም ተጫዋች ወደ ፈለገበት ከፈለገ 10 ቁጥር ሆኖ ኳስ የሚሰነጥቃቸው ኳሶች ከዲፌንስ ሚድፊልደር ላይ ቆሞ ዲፌንስ ሚድፊልደር ከተከላካዮች ፊት ለፊት ቆሞ ለፊት ለፊት አጥቂ ኳስ እንዴት ሊያደርስ እንደሚችል በጣም የሚገርም ተጫዋች ማለት ነው። የሚገርም እንዴት እንደወደድኩት ማታ እኔ በጣም ገርሞኝ ነበር። በነገራችን ላይ ፔድሪ ድሮም ማደንቀው ተጫዋች ነው፣ ግን ማታ ግን በቃ ተለይቶብኛል። ልጁ የሚገርም ብቃት ላይ ያለ ተጫዋች ነው። ለማንኛውም ያው ኒውካስትል ቀጣይ ካምባክ የሚደረግ ጨዋታ ነው። በነገራችን ላይ ያው የሚቀለበዝ ይመስለኛል። ባርሴሎና ያው ልምዱ ነው። ሰሞኑም አትሌቲኮ ማድሪድ 4-0 አሸንፎት ለአትሌቲኮ ማድሪድ 3-0 በሜዳው አሸንፎ ለጥቂት ነው አትሌቲኮ ትንሽ ደቂቃ ቢኖረው ተሸንፎ ይወጣ ነበረ። ያው ዞሮ አትሌቲኮ ማድሪድ አሁን ደግሞ ኒውካስትልን ቀላል ጨዋታ ይመስለኛል። ብቻ ባርሴሎና ያልፋል በዚህ ጨዋታ፣ ምክንያቱም ማታም ጭምር ተጭነው እየተጫወቱ ነበረ በኒውካስትል